ሰላም እንዴት ናችሁ? ዛሬ ደግሞ ኦቲዝም ማለት ምን ማለት ነው፣ ከየት ይፈጠራል፣ እንዴት ይፈጠራል የሚለውን ነገር በደንብ የምናየው ይሆናል። ለዚህ ቻናል አዲስ የሆናችሁ ሰዎች ቤተሰብ እንድትሆኑ አሳስባችኋለሁ። ሞር ይህንን ቪዲዮ በእርግዝና ላይ ያላችሁ እናቶች እስከ መጨረሻ እንድትከታተሉ አሳስባችኋለሁ። እኔ ወንድማችሁ ምህረተአብ ነኝ፣ የስነ ልቦና ባለሙያ። ኦቲዝም እንዴት ይፈጠራል የሚለው ጥያቄ አንስተን እንቀጥላለን ማለት ነው። ብዙ ሰዎች ደውላችሁ እየጠየቃችሁት አሉ። የትናንትናም ቪዲዮ ተከታተላችሁ አይታችሁ ማለት ነው። ዛሬ ኦቲዝም እንዴት ይፈጠራል የሚለውን ዲፊኒሽን የምናይ ይሆናል ማለት ነው። ብዙ ሰዎች በልጆቻችሁ ላይ ምናልባት ይሄ ነገር ከየት መጣ፣ እንዴት ሊፈጠር ቻለ፣ እኔማ አይቻል አቅም፣ እንዴት ነው ይሄ ነገር የመጣ እያላችሁ በውዝግብ ውስጥ የምትገቡ ሰዎች አላችሁ ማለት ነው። ዛሬ ኦቲዝም እንዴት እንደሚፈጠር የምናይ ይሆናል ማለት ነው። ሰብስክራይብ ማድረጋችሁን እንዳትረሱ። ኦቲዝም እንዴት ይፈጠራል? ኦቲዝም በአንድ ምክንያት ብቻ የሚከሰት ሳይሆን የጂን አወቃቀርና በማህፀን ውስጥ ያሉ ሁኔታዎች ጥምረት ውጤት ነው ማለት ነው። ብዙዎች ኦቲዝም እንዴት ሊፈጠር እንደሚችል ይጠይቃሉ። ኦቲዝም ሕፃኑ ከተወለደ በኋላ በሚያየው ወይም በሚገጥመው ነገር የሚመጣ ሳይሆን ገና በማህፀን ውስጥ እያለ በአእምሮ የነርቭ መስመሮች ዝርጋታ ላይ በሚፈጠር የተፈጥሮ ለውጥ የሚመጣ ነው። ጥናቶች እንደሚያረጋግጡን ኦቲዝም የሚፈጠረው በሶስት ዋና ዋና ምክንያቶች ጥምረት ይፈጠራል ብሎ አስቀምጦልናል። አንደኛ የጄኔቲክስ ተጽዕኖ ማለት ነው። ጄኔቲክስ ፋክተር ማለት የጂን መለወጥ በእንግሊዝኛ ሙቴሽን ይባላል። የቤተሰብ ታሪክ፣ በቤተሰብ ውስጥ የኦቲዝም ታሪክ ካለ ያ የተለወጠው የጂን መመሪያ ወደ ቀጣዩ ልጅ የሚተላለፍ እድል ከፍተኛ ይሆናል ብለው ሳይንቲስቶች ወይም ሳይኮሎጂስቶች ያስቀምጡልናል ማለት ነው። ሁለተኛ በማህፀን ውስጥ የሚፈጠሩ ሁኔታዎች ፕሪናታል ፋክተርስ ተብሎ ይጠራል ማለት ነው በእንግሊዝኛ። ሁለተኛ በማህፀን ውስጥ የሚፈጠሩ ሁኔታዎች በእንግሊዝኛ ፕሪናታል ፋክተርስ ተብሎ ይጠራል። ጂን ብቻውን ኦቲዝም አይወስንም ይላል። ጂን ብቻውን ኦቲዝም አይወስንም። በማህፀን ውስጥ የሚኖሩ ጫናዎች ጂን እንዳይንቀሳቀስ አክቲቭ እንዳይሆን ያደርጋል ማለት ነው። የእናት ከባድ ስነ ልቦናዊ ውጥረት፣ በእርግዝና ወቅት የሚለቀቅ ከፍተኛ የጭንቀት ሆርሞን በእንግሊዝኛ ኮርቲሶል ማለት ነው። ኮርቲሶል ምን ያደርጋል? የፅንሱን የአንጎል የነርቭ ትስስር ስርዓት ያውካል ማለት ነው። እዛኔ ኦቲዝም በልጆች ላይ ሊፈጠሩ ይችላል ማለት ነው። በማህፀን ውስጥ እያሉ ማለት ነው። በማህፀን ውስጥ እያሉ እየተገኙ እየኖሩ ምን ያደርጋል ማለት ነው? ኦቲዝም ምልክቶች እንዲኖራቸው ይህ የጭንቀት ብዛት፣ የጭንቀት ጫና ለኦቲዝም ያጋልጣቸዋል ማለት ነው። ሌላኛው የእናት ጤናና ሱሶች። በእርግዝና ወቅት የሚወሰዱ አልኮል፣ ሲጋር ወይም የተወሰኑ ከባድ መድኃኒቶች ወደ ፅንሱ የሚሄደውን ኦክሲጅን በመቀነስ የአንጎል ክፍሎች እድገት ላይ ማስተጓጎል ይፈጥራል ማለት ነው። ሶስተኛ የምናየው በአንጎል መዋቅር ውስጥ የሚፈጠር ለውጥ። ኦቲዝም ባለባቸው ህፃናት አንጎል ውስጥ የነርቭ ሴሎች መረጃ የሚለዋወጡበት መስመር የተለየ ነው ማለት ነው፣ ይለያያል ማለት ነው። ኦቲዝም ባለባቸው ህፃናት አንጎል ውስጥ የነርቭ ሴሎች መረጃ የሚለዋወጡበት መስመር የተለየ ነው ማለት ነው። በጣም አሚግዳል የተባለው የአንጎል ክፍል